personal brand. ፐርሰናል ብራንድ ይህን ቃል ሚሊዮን ጊዜ ሰምተው ሊሆን ይችላል፣ ነገር ግን አልገባህም። ዛሬ በዚህ ቪዲዮ ፕሩፍ አደርግልሃለሁ። እስቲ መታወቂያን ተመልከተው። አንተን ለመግለጽ የተዘጋጀ ነው። ፐርሰናል ብራንድም አንተን ሰዎች የሚያስቡበትና የሚያስታውሱበት መንገድ ነው። ግን መታወቂያ ስለ ኦፊሻል መረጃ፣ ለምሳሌ እኔ ስም ዳግማዊ አባትነህ፣ እድሜ፣ አድራሻ እያለ ሲቀጥል፣ ፐርሰናል ብራንድ ግን ዳግማዊ ክሬቲቭ፣ ግራፊክስ ዲዛይነር፣ ኮንተንት ራይተር እንደ ቪዲዮ ኤዲተር እያለ ይቀጥላል። ፐርሰናል ብራንድ ቢዝነስ ስንጀምር መቼም መተው የሌለበት ነገር ነው። ያው ፐርሰናል ብራንድ በሂደት የሚመጣ ነገር ቢሆንም ማለት ነው። ለምሳሌ ብራንድህን የሚገልጽ ሎጎ፣ ብራንድ ከለር እና ደግሞ ሾርት ኔም ከያዝክ ይህ ቢዝነስ ለመጀመር አሪፍ ስቴፕ ነው። ከዚያም ቀስ በቀስ የምታቀርበውን ሰርቪስና ፕሮዳክት ላይ ተጨንቀ አሪፍ ፐርሰናል ብራንድ መገንባት ትችላለህ ማለት ነው። ነገር ግን የመጀመሪያውን አስተካክለ ሁለተኛው ላይ ማትጨነቅ ከሆነ የሰፈር ቡና መጠጫ ነው የምትሆነው። ወይ እሱማ መልክ ብቻ እያሉ ያሙሃል ማለት ነው። ስለዚህ የመጀመሪያውን አስተካክለ ሁለተኛውን መተው በጣም ትልቅ ስህተት ነው። የመጀመሪያውን ሳታስተካክል ሁለተኛው ላይ ብቻ የምትሰራ ከሆነ ደግሞ ሌላ ብላሽ ነው። ለምሳሌ እነዚህን ሁለቱን የቺፕስ ፕሮዳክቶች ተመልከት። ሁለቱም ተመሳሳይ ዋጋ አላቸው። የቱን ነው የምትገዛው? እርግጠኛ ነኝ የምትገዛው ይሄንን ነው። ምክንያቱም ራስ ታውቋለህ። ምክንያቱም ግን እኮ ጣፋጩም ጤነኛውም ይሄ ቢሆንስ? you don't care about it። ስለዚህ ሁለቱም ላይ መስራት አለብህ ማለት ነው። በአጠቃላይ ፐርሰናል ብራንድ ማለት ሰዎች አንተን ሰርቪስ እና ፕሮዳክት የሚያስታውሱበት ወይም ደግሞ ራስን የሚያስቡበት መንገድ ነው።